ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችያለሽ። አሁን ለአንቺ የምትሰጊው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰጊው? ለምን ጥያቄ የምጠይቀኝ? እኔ አስጠይቀኝ። በቃ ጥያቄ መልስልኝ ነው። አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል፣ ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢምራን መጨመር የምትፈልገው ነገር ካለ ጨምር። አዩ ኡስታዝ ጀዛከላሁ ኸይር ጀዛ። ሐሳቡን አጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ አለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂምና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጊድ ነው። ካዕባ የመጀመሪያው መስጊድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ መላካችን ታሪኩ አስቀምጦልናል እንዴት እንደተገነባ ማለት ኢብራሂምና ኢስማኤል አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚና አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለህ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። እሺ ቤት ነው። ላሳያችሁ ራሱ ቤት ኖርማል በቃ ላሳያችሁ። ይሄ ሀጀር አስወድ ነው። ይሄን ማያችኋ ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር አስወድ እንደዚህ ካዕባ እንደዚህ ነው። ግን በሩክን የማ ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድነው? ሀጀር አስወድ ይባላል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው። ድንጋይ ደግሞ በእስልምናችን ቅድም ተጠቅሶልሻል። አይጠቅም፣ አይጎዳም። ዑመር ረዲየላሁ ዐንሁ ተመከች ምን እንዳለ ያው ኢነከ ሐጀው ላ ተንፈዑ አንተ ድንጋይ አጠቅም አትጎዳም፣ ድንጋይ ነው። ኦኬ። ግን ልዩ የሚያደርገው ምንድነው? ከጀነት ወርዶ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመከች ማን እንደምናመልክ አምላካችን እንደዚህ ያለ ተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን አንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉን ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላህ Subhanahu Wa Ta'ala ብቻ የምንገዛው ማለት ነው። ኦኬ። ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተችም እኛ መጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆን። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸው አለ አምላካችን። ተመከቱ። ያው አልነውም በሰዎች ውስጥ በሐጅ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ? ለኢብራሂም ሰዎችን ጥራቸው አለ። ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን። ያው እግረኞች ከየሩቅ መንገድ በሚመጡ ከስታ ግሞች ላይ ሆኖ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣዱ ዘንድ በታወቀኖች ውስጥ ይመጣሉ። በቃ ስለዚህ አምላካችን አዘዘ። ሰዎች ሆይ አለ እኔም መታችሁ ወደ መጀመሪያው መስጊድ አምልኩ ብሎ አዘዘ ማለት። ስለዚህ ሰዎች ምን እናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ኦኬ። ተመከቻ እንደ መጽሐፍ ጨምልሽ ነው ያሻለ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል። ኢነ ተቅቢል الحجر الاسود ሐጀርን ወይም ከሐጀር አስወድ መሳም ለይሰ ኢባደተን ለሁ ሐጀር አስወድን ማምለክ አይደለም። በል ሊላሂ ተዓላ በል አላህ ማምለክ። ማንንም ማምለክ አላህ ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ፣ እሱን አመለክን። ይሄን ይመስላል። ኡስታዝ ይቀጥል። ጀዛኩሙላህ። ኢምራንዬ ለዊንታናዬ የምታሳየልኝ አንድ ነገር አለ። ልኬልሃለሁ። ራሱ አጅሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብሮ ሽርፍራፊ ነው ያለው። ይሄ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም ራሱ። አንዴ ኢምራን ራስን ትልቅ ላይ አድርግና ልኬልህ። እዛ ያለው እንደዚህ ነው። ዊንታናዬ እዩ፣ ይታያቸዋል። ያ ጀማ ይታያል። ማሻአላህ ቀጥሎ ኡስታዝ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያቸዋል። ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው እሱ። ውስጥ ደግሞ ያለበትን አሳያቸው። ይሄ እቃው ይሄ ነው። ድንጋዮቹ ተሰባብረው ቁጭ ያሉ ናቸው እንደዚህ። ይሄ እንዴት ይመለካል ስታስቡት ማለት ነው። ይሄንን የሚያመልክ ሰው እኔ ትዝ ብሎኝም አያውቅም ራሱ። የአምልኮ ክፍል ነው ወይ መሳም? የአምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ጉዳችሁ ነው የሚፈላው። ፈጣሪ እንዴት ይሳማል ራሱ? መሳም የአምልኮ ሀቅ ነው ወይ? ለመጨመር ያክል ኡስታዝ ነቢያችን ጊዜያት ተገንብቶ ነበር። ድጋሚ እየፈረሰ የተገነባ አምላክ ሊባል ይችላል። ቢላል ራሱ ላዩ ላይ ካዕባና ጥቁሩ ድንጋይ ያምታታሉ ሰዎች።
አሁን ካዕባ የሚባለው ነገር ልክ እንትን ይመስላችኋል? እሱን አሳያቸው። ስለ ካዕባ 4 ማዕዘን ነው ያለው፣ የአላህ ቤት ነው። ውስጡን ከፈለጋችሁ ልናሳያችሁ እንችላለን። ምንም ነገር የለውም። ምንም ስዕል የለውም፣ ምስል የለውም፣ ምንም ነገር የለውም። በቃ የአላህ ቤት ነው፣ አምልኮ የሚፈጸምበት ቤት ነው። በቃ ልክ ሌላ መስጊድ ጋር ስትሄዱ ያለው ነገር ነው። ሰው ገብቶ የሚሰግድበት ነው። ሌላ ነገር የተለየ ነገር የለም። ይኸው ይታይሻል። ይኸው ምንም ነገር የለውም። ይሄ ካዕባ የሚባለው ይሄ ነው እንግዲህ 4 ማዕዘኑ ማለት ነው። ካዕባ ማለት ራሱ ኪዩ ማለት ነው። ራሱ ትርጉሙ ባለ 3 ቅጥ ማለት ነው። ዊዝ ሌንግዝ ኤንድ ሃይት ማለት ነው ትርጉሙ። ርዝመት ስፋትና ልክ ይታይሻል። ስከፍቹ ምንም ይሄ ጨርቅ ነው የኛው የተሸፈነው አይደል? ጨርቅ ነው አይደል? ሀጅ ያደረጋችሁ ሰዎች ጨርቅ ነው የጥቁር። ይሄ ሲከፈት ይሄው ነው ይሄንሽ ድንጋይ ነው እንደዚህ ማለት ነው። ግን ያው ልዩ የሚያደርጋቸው ያጀማመቅ ያለባቸው አንዋር መስጊድን ብትሄጂም ሁሉም ያላህ ቤት ነው ለኛ አምልኮ እስከፈጸምን። ሲጀመር መስጊድ ማለት ራሱ መስጂድ የሚለው የአረብኛ ቃል መስገጃ ማለት ነው ትርጉሙ። ስጁድ ማለት ስግደት ማለት ነው ትርጉሙ። መስገጃ ማለት ነው፣ ሌላ ነገር የለውም። ይሄን